ሰላም ሰላም ተወዳጆች እንደምሰነበታችሁ እንደምንቆያችሁ ሰላም ክርስቶስ ከኔም ከናንተ ጋር ይሁን። ተወዳጆች እባካችሁ ይሄንን ቪዲዮ ሼር አድርጉ። ለምን ለአንዳንድ ሰው ይጠቅማል ብዬ አስባለሁና ይሄ ቪዲዮ አንዳንድ ሰው አለ ሳቁ ብዙ ነገር የሚያደርጉ ሰዎች አሉ። ብዙ ደግሞ እኛ ከአፍሪካ የመጣን ህዝቦች ማንበብ ማወቅ አንፈልግም። ዝም ብሎ በቃ ልክ እንደ እንትን መሄድ እንደ እንትን ውሃ መሬት ላይ የሚተኛው በቃ ሲቆፍሩት በዛም የሚወላገር ማለት ነውና ቋሚነት ያስፈልገናል። ይሄን ነገር ለተዋህዶ ልጆች ብታደርሱልኝ ደስ ይለኛል። ይጠቅማቸዋል ብዬ ስለማሰብ ነው። መጽሐፈ ኢዮብ ላይ ምን ይላል? እግዚአብሔር በአንድም በሌላም ይናገራል ይላልና ይሄንን ነገር የምትሰሙ ወጣቶች ወንድም ሴትም ብትሆኑ ብታስቡ በጣም ደስ ይለኛል። ሰው ዛሬ ይሄንን ምክር ነው ስላሰብኩ ነው። አንድ ሁለት ሰው ነፍስ በዚህ ቪዲዮ ከዳነ እኔ በጣም ደስ ይለኛል። የእውነቴን ነው። በሰማይ ዘንድ የአንድ ሰው ዋጋ ትልቅ ስለሆነ ማለት ነው። ግን ችግሩ ምንድነው? ቲክቶክ ላይ ወጥቶ ብዙ የሚያስተምሩ ወንድሞች አሉ። ግን እኛ አንሰማም። እኛ የምንሰማው ጊዜያዊ የሚያስቀውን ነውና ጊዜያዊ የሚያስቀውን ከጀርባ ምን አለ ብለን ግን አናስብም። የኛ ችግራችን ስፔሻሊ እንዴት ነው? ሃይማኖት አለን እንላለን፣ እምነታችን አናቅም። ባህል አለን እንላለን፣ ነገራችን አናቅም። ዝም ብሎ በቃ እንደ ደራሽ ውሃ መሄድ ነው። በዛም መሄድ በዛም እንትን ማለት ነው። ይሄ ነገር በደንብ እንድታዳምጡ ፈልገው ብዙ የሚያስተምሩ ወጣቶች አሉ። እግዚአብሔር ይመስገን፣ እግዚአብሔር ሰው አለው እና ራዕይ ዮሐንስ ምዕራፍ 13 ከቁጥር 13 እስከ 16 ነው ይሄ ጥቅስ ያለው ማለት ነው። ራዕይ ዮሐንስ ምዕራፍ 13 ከቁጥር 13 እስከ 16 ነው ያለው። እኔ የምናገረው ቃል ማለት ነው። በመጨረሻ ዘመን ይላል። በመጨረሻ ዘመን አውሬውም ከሰማይ እሳትን ያወርዳል ይላል። ከሰማይ እንኳን እሳትን ያወርዳል፣ ብዙዎች ተአምራትን ያደርጋል ይላል። ብዙዎችንም ያስታል ይናገራል ይላል። የዚህ የአውሬ ትንፋሽ ማለት ነው ብዙ ሰውን እያጠፋ ነው ያለው። ታናናሾችም ታላቆችም ሊቅ የሚባሉት ራሱ ያስታቸዋል ይላል። ያስታቸዋል። እዚህ ላይ ወጣችሁ ልጆቻችሁን ትዳራችሁን የምትሰው ሰዎች ወይም ደግሞ የምታሳዩ ሰዎች አንዳንዴ ይሄ ላይፍ አለኝ ይሄ ጥሩ መልካም ነው ምናምን ብላችሁ ታወሩና እዚህ መጣችሁ ከዛ አውሬው እዚህ ቲክቶክ የመጣባዛው ይሄ ሚዲያ ወጣትን ለመንጠቅና ወጣትን ለመጨረስ ነው። ወጣቱ ብኩን ሆኗል። አሁን ያለንበት ወጣት በጣም ብኩኖች ነው። ሴት ወንድ የለ ሁሉም ዛሬ የዛሬ አመት ምን ተማርክ ብላችሁ ጠይቁት፣ አንድ ወጣት አይመልስም። ሴቶች ደግሞ የሆነ ሐሳብ ጥያቄ ብትጠይቁ መመለስ አትችሉም። ለምን? ጭንቅላታችሁ ብኩን ሆኗል። ጭንቅላታችን ብኩን ሆኗል ማለት ነው። አውሬው ስራውን እየሰራ ነው ያለው። እዚህ ቲክቶክ ላይ ቁጭ ብሎ በትንፋሹ ሰውን እየጨረሰ ነው ያለው። እኔ ይገርመኛል። እዚህ ሁሉን ነገር ቲክቶክ ላይ አውጥተን ማለት ነው። ትዳራችን ሰላም የለው ለምን ቲክቶክ ላይ ነው የምትሉት? እና ዘመናዊ ዙማዊ ዘመናዊ ልመና እየመጣ ነው ያለው። ዘመናዊ ልመና፣ ዘመናዊ ዝሙት። ድሮ ዝሙት ሲሰራ ያው በመጽሐፍ እንደተጻፈ ሴት ልጅ ጸጉራ ምናምን ብላ ወንድን ታማልላለች። ዛሬ ግን ሁሉም ሚዲያ ላይ የሚወጣው ለዝሙት ነው። ወደ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ዝሙትን ተቋሙት ያል ቅዱስ ጳውሎስ። ዝሙት ሲባል ወንድና ሴት አብሮ ብቻ መተኛ ሳይሆን ክፋትና ምቀኝነትም ነው። ነገር ግን ሁሉን ነገር ሚዲያ ላይ እናውጣ። ትዳራችን ሚዲያ ላይ እናውጣለን። ብር ህይወታችን ይሄ ያለን ብለን እናወራለን። ምስኪን ደግሞ የኔ ቢጤ እውነት መስሎት ያንን ነገር ይገባበትና መከራውን ይበላል። ዘንዶ ይሄ የመጣው ወጣትን ለመልቀም የሰው ጭንቅላት ብኩን እንዲሆን ነው ይሄ ሚዲያ የመጣው ማለት ነው። ዛሬ እስቲ ራስን ጠይቅ ወንድ ወጣት፣ እስቲ አንተ የዛሬ 5 አመት ምንድነው የተማርከው? የዛሬ 3 አመት ምንድነው የተማርከው? እኔ ማን ነኝ ብለህ እስቲ ራስን ጠይቅ። እስቲ እኔ ማን ነኝ ብለሽ ራስን ጠይቂ። ገንዘብ አለሽ፣ ብዙ ነገር አለሽ ምናምን፣ እስቲ ራስን ጠይቂ። እውነት ለመናገር አብዛኞቻችን የተጨመቀ ሶፍት መስለን ሶፍት ውሃ ውስጥ ተገባ ይበጣጠሳል አይደል? የወረቀት ኃይል እንኳን ጥንካሬ የለም፣ ይበጣጠሳል። የሁላችን ህይወትና ተግባር አውሬው ይሄው ታምራትን እያደረገ ዘመናዊ ዝሙት እኮ መጥቷል። ለምሳሌ አንድ ሰው ይሄ ሰርስሮ ገብቶ ቤተ ክርስቲያናችን ውስጥም ገብቷል ይሄ ነገር። ዛሬ አማኝ ነኝ የሚል ሰው ሁሉ ህይወቱ ቢጎረጎር እንደኔ አይነቱ ስንቱ ነገር ነው የሚያደርገው። እባካችሁ ሚዲያ ላይ ልጆቻችሁን አታምጧቸው። ትዳራችሁ ሚዲያ ላይ ወጣችሁ አትናገሩ። ሚዲያ ላይ የሚወራ ኢንተርቪው ሙሉ አትመኑ። ሰው ውሸት ነው። ሰዎች ተመልምሏል።
ትዳር እንዲበተኑ ለማድረግ ሰዎች ተመልምለዋል። እዚህ ፕላትፎርም ላይ መጥቶ ብዙ የሚናገሩ የዘንዶ ልጆች ሆኑ ብዙዎች አሉ። እዚህ ሚዲያ ላይ ተጠንቀቁ። ከአንደበታቸው እንደ እባብ መርዝ እየተፉ ዛሬ የብዙዎችን ህይወት እያበላሹ አሉ ብዙ ሰዎች አሉ። ጥንቃቄ አድርጉ። ዝም ብላችሁ ሜካፕ ተቀብተው ጸጉራቸውን ጺማቸውን አስተካክለው መጥተው ኢንተርቪው ስላደረጉ ብቻ አትመኗቸው። ምንም ጋራንቲ የላቸው ወይም ምንም ዋስትና የላቸው። ተልኮ ተመልምለው ሰው ልጅን ለማጥፋት ትዳር እንዲበተን ልጅ እንዳያድግ ወጣት አመስግኖ እንዳይኖር ወጣት ህይወቱን እንዲጠላ ቁጭ ብለው የሚያማምር ልብስ ለብሰው ዛሬ ብዙን ወጣት ለዘንዶ እየገበሩ ያሉ ብዙዎች አሉ። ዛሬ አብዛኛው ወጣት ለዘንዶ እየተገበረ ነው ያለው። ላይቭ ላይ የምትቀመጡ ወንድ ሴት ጥንቃቄ አድርጉ። ጸሎት ሳታደርጉ ላይቭ ላይ አትቀመጡ። በእምነታችሁ ጸልዩ። ላይቭ ላይ መቀመጥ ባበዛችሁ ቁጥር እድሜያችሁ ያጥራል፣ አእምሯችሁ ብኩን ይሆናል። ላይቭ ላይ ቁጭ ብላችሁ ምንም ቁም ነገር አትሰሩም። ታወራላችሁ። ዘንዶ ከትንሽ ጊዜ በኋላ ራስ እንድታጠፋ ትንፋሹን ነፍ ይልብሃል። ራስን ታጠፋለ፣ ራስሽን ታጠፊያለሽ። ይሄ ራዕይ ዮሐንስ ላይ የተገለጠው ስራውን እየሰራ ነው ያለው። ዛሬ ዘንዶ ይወልም ሲኦል ከገባ የምትጮህ ጩኸት ማንም አይሰማልም። ሲኦል ከገባሽ የጩኸትሽን ማንም የሚሰማ ጩኸት የለም። የሁሉ ጋጋታ ያልፋል። ግንስ እባካችሁ እናስተውል። ቅዱስ ጳውሎስ ወደ ገላትያ ሰዎች ምዕራፍ 5 ቁጥር 7 ላይ ለእውነቱ እንዳትታዘዙ ማን ከለከላችሁ ይላል። ለእውነቱ እንዳትታዙ ማን ከለከላችሁ? ዛሬ ብዙዎቻችሁ ህይወታችሁ የምትጠይቁ የት እንደምትሄዱ የት እንደምትሉ ማታውቁ ናቸው። እዚህ ሚዲያ ላይ ወጣችሁ ደግሞ ለብዙዎች ማሰናከያ የምትሆኑ ወንድ ሴት ወዮላችሁ። እግዚአብሔር ዋጋችሁን ይከፍላችኋል። ማምላክን የምረን እዚህ ሚዲያ ላይ ወጣችሁ የሰው ልጅ ህይወት እንዲበላሽ የሰው ልጅ ራሱን እንዲያጠፋ የሰው ልጅ ለማጥፋት እዚህ ላይ ወጣችሁ የምትናገሩ ሰዎች ለእያንዳንዱ ለምላሳችሁ የዋላችሁት ውለታ ክርስቶስ ዋጋችሁን ይከፍላችኋል። ጠብቁ። ሐዋርያ ቅዱስ ጳውሎስ ወደ ዕብራውያን ሰዎች ምዕራፍ 10 ቁጥር 31 ላይ እንዲህ ይላል፣ ክርስቶስ በህዝብ ላይ ይፈርዳል ይላል። ክርስቶስ በህዝብ ላይ ይፈርዳል። ዕብራውያን 10:32 ላይ እንደሚል ታውቃላችሁ፣ በእግዚአብሔር እጅ መውደቅ ከባድ ነው ይላል። ከእግዚአብሔር የሚያድን ማንም የለም ይላል። በእግዚአብሔር እጅ ላይ መውደቅ ዋጋ ያስከፍላል። ማንም ሰው በእግዚአብሔር አምሳያ የተፈጠረው ነገር ግን ጊዜን ካልዋጀን ጉዳችን ፈልቷል። ዛሬ እዚህ ሚዲያ ላይ የምንናገረው ጥንቃቄ ይሁን፣ ምላሳችን ይገደብ። ዛሬ ለ50 ለ60 ሺህ ብር ብለን ምንሰራው ነገር የእግዚአብሔርን ነፍስ ወደ ሲኦል እየነዳን ያለው ሰው ዛሬ ሁሉም አሕዛቡ ክርስቲያኑ አልታወቀም። ማን አሕዛብ ይሁን ማን ክርስቲያን ይሁን የምናውቀው ነገር የለም። እዚህ ጋር ደግሞ የምትመለከቱ ቪዲዮ እህት ወንድሞች እዚህ ላይ የምትጮውት ጭፈራ የምትዘሉት ዘላይ ማለት ነው። ሲኦል ከገባችሁ በኋላ ማንም ሰው ዞሩ ላይ መለከታችሁ የውሃ ጠብታ እንኳን ይናፍቃችኋል እዛ ውስጥ ማለት ነው። ስለዚህ ነገርን አስተውሉ። እድሜያችሁን አትሰው እባካችሁ። ዛሬ ብዙ ሰው ራሱን እያጠፋ ያለው ምንድነው? በዚህ የሚላክ አደገኛ መንፈስ አለ እናንተን ለማጥፋት። ምንም ለእናንተ በጎ ነገር የሚመጣ ነገር የለም። ጊዜን ዋጅ። እኔ አንድ ነገር ልንገራችሁ። እኔ ማንም ሆኑ ምንም ችግር የለውም፣ ግን እንግዳ ነህ። ቅዱስ ጴጥሮስ ወደ አንደኛ መልእክቱ ምዕራፍ 1 ወደ ጴጥሮስ መልእክት ምዕራፍ 1 ወደ አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ላይ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 1 ይቅርታ ወደ አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ ጴጥሮስ እንዲህ ይላል፣ እናንተ ለዚህ ዓለም እንግዳ ናችሁ፣ አትሞኙ ይላል። እባካችሁ የምታረጉትን ነገር ጥንቃቄ አድርጉ። እናንተ የምታረጉ ዝም ብላችሁ እንደ ከብት ደግሞ ዝም ብላችሁ ቲክቶክ ላይ አትጣዱ። እባካችሁ ጸሎት አድርጉ፣ እግዚአብሔርን ለምኑ። ይሄ ቅስፈት ዘመን እንዲያልፍ እባካችሁ። ነፍሳችሁ ከሞተ ወደ ስጋችሁ ይመልሳችሁ ማንም የለም እና ወጣቱ ሆይ እባክህ የምትኖረው አንድ ጊዜ ነው። ሴትም ወንድም የምትኖሪው ለአንድ ጊዜ ነው። ዳግመኛ እድል አታገኙም። ማምላክን ለዚህ ወደ አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ እናንተ ለዚህ ዓለም እንግዳ ናችሁ እንዳለው ጴጥሮስ ሁላችን እንግዶች ነን፣ ነገ እንጠራለን ለማለት ነው። እባካችሁ ጥንቃቄ አድርጉ ላለው ይህንን ቪዲዮ ለወጣቱ ሼር አድርጉ። ንቃ፣ እግዚአብሔር በር እያንኳኳ ነው። እውነቱን ፈልግ ይላል ማቴዎስ 7:7 ላይና እውነትን ፈልግ ታገኘዋለህ ይላልና አመሰግናለሁ።